በአሜሪካ እና በኢራን መካከል የሚደረግ የአንድ ቀን ጦርነት ምን ያክል ወጪ ይጠይቃል? በኢራን ላይ በተከፈተው ጦርነት የመጀመሪያዎቹ 100 ሰዓታት ብቻ ብንመለከት አሜሪካን ከ3.7 ቢሊዮን ዶላር ወጪ አድርጋለች። ይህ አብዛኛው ሀገሮች በ2024 ለጠቅላላ ወታደራዊ ኃይላቸው ካወጡት በጀት ይበልጣል። በአራት ቀናት ውስጥ ያለቀው ይህ ገንዘብ ከ5% ያነሰው ብቻ ነው በኮንግረስ የጸደቀው። የስትራቴጂክ እና ዓለም አቀፍ ጥናት ማዕከል CSIS የወጪ ዝርዝሩን እንደሚከተለው ከፋፍሎታል። የወጪ ዝርዝሮች ክፍል 1 ኦፕሬሽኖች 196 ሚሊዮን ዶላር ከ200 በላይ ተዋጊ ጀቶችን በአየር ላይ ማቆየት፣ የጦር መርከቦችን በባህር ላይ እና መድፎችን በምድር ላይ ለማንቀሳቀስ የወጣ አብዛኛው አስቀድሞ በበጀት የተያዘ ነበር። ክፍል 2 ጥይቶችና ትጥቆችን በ3.1 ቢሊዮን ዶላር በ100 ሰዓታት ውስጥ ከ2600 በላይ የሚመሩ የጦር መሳሪያዎችን፣ ሚሳኤሎችን፣ ቦምቦችን እና ድሮኖችን ጥቅም ላይ ውለዋል። እነዚህን መተካት ከፍተኛ ወጪ ይይዛል። ክፍል 3 የወደሙ ንብረቶች ከ359 ሚሊዮን ዶላር በላይ ወድሟል። ለምሳሌ በኩዌት በስህተት ፍሬንድሊ ፋየር የወደሙ 3 F-15 ጀቶችን ያካትታል። የመከላከያ ወጪ እና የገንዘብ ምንጭ በጣም ውድ የሆነው የጦርነቱ ክፍል የኢራንን ጥቃት መከላከል ነው። አንድ የኢራን ሻሄድ ድሮን $50,000 ሲያወጣ እሱን መጥቶ ለመጣል ግን 100 እጥፍ የሚበልጥ ወጪ ሊጠይቅ ይችላል። በአራት ቀናት ውስጥ ኢራን 500 ባሊስቲክ ሚሳኤሎችን እና 2000 ድሮኖችን ተኩሳለች። ይህ ሁሉ ገንዘብ ከየት ነው የሚመጣው? ከ3.7 ቢሊዮን ዶላር ውስጥ 178 ሚሊዮን ዶላር ብቻ ነው በፔንታገን በጀት ውስጥ የነበረው። የቀረው የገንዘብ ምንጭ የለውም። የትራምፕ አስተዳደር ጦርነቱን በወታደራዊ ክሬዲት ካርድ እያካሄደ ይገኛል። የዚህ ጦርነት እያንዳንዱ ቀን ወደ 1 ቢሊዮን ዶላር ገደማ ይጠይቃል። የአራት ቀን ወጪ ብቻ በጋዛ የወደሙትን ትምህርት ቤቶች በሙሉ መልሶ ለመገንባት ከሚያስፈልገው ገንዘብ ጋር እኩል ነው።